አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች ዛሬ በሚያማምሩ እቃዎች መጥቼላችኋለሁ። እዚህ ጋር 1 ሜትር ከ50 አርጋና ኮስሞቲክስ አለ። ሜትር ከ50 አርጋው ከጎን ሁለት መብራቶች ያሉት በቀኝና በግራ እንደምትመለከቱት ማብሪያ ማጥፊያም አለው የራሱ የሆነ በቀኝ በኩል ማለት ነው። ሁለቱ ባንድ ናቸው። ግድግዳው ላይ እንደምትመለከቱት የሚያምሩ ወርቃማ ጌጦችን ተጠቅመናል። በግራና በቀኝ ኮሜዲኖች አሉት። ኮሜዲኖ ፍሬምም አለው። ከላይ መሳቢያ ሁለት መሳቢያዎች በግራና ከላይና ከታች ሁለት መሳቢያዎች አሉት። ቁልፍ አለ መሳቢያ ከላይኛው ላይ። ላይት የምትመለከቱት ደረጃውን የጠበቀ በጣም አሪፍ የሚባለውን ላይት ተጠቅመናል። ስቲከሮቹም በጣም ማስቲሻቸው የማይለቅ አንደኛ በሚባል ደረጃ የተሰራ እቃ ነው። በኤምዲኤፍ የተሰራ ነው። ሁሉም ሜትር ከ50 ወደዚህ ሜትር ከ90 በሜትር ከ50 ይሆናል አልጋ ነው ማለት ነው። ሜትር ከ50 አልጋ ነው የሚባለው በመደበኛ። ስቲከሩ እዚህ ጋር የምትመለከቱት በጣም ውበት ሰጥቶታል። በቀላሉ የማይበላሽ እንደውም በቀላሉ የማይላጥ በጣም አሪፍ የሆነ ስቲከር ነው። አስተማማኝ የሆነ ነው። ግድግዳው ላይ ተጠቅመናል ይሄን ማለት ነው። ራስጌም ላይ እንደዚሁ በተጨማሪ ተጠቅመናል። እሱን እንደ አማራጭ በቀለም ማድረግ ይቻላል። ውበት ያለው ግን በስቲከሩ ስለሆነ በዚህ ተጠቅመናል። እንደምትመለከቱት ማብሪያ ማጥፊያው ቻርጅ ማድረጊያውም አለ። ቼክ እናድርገው። እንደዚሁ ሳንነሳ ባለንበት ቻርጅ ማድረግ እንችላለን ማለት ነው። በር አለ ከታች። በሩ ላይ እንደዚሁ ቁልፍ አድርገንበታል እና የስፖንዳው ከፍታ ወደ ላይ አጠቃላይ 45 ሴንቲሜትር ነው። ከዛ በላይ ከሆነ ከፍ ስለሚል ከዚህ በታችም ቢሆን አሪፍ ስለማይሆን 45 አድርገነዋል። የራሱ ብረትና ችፑድ አለው። የዚህ አልጋ ዋጋ 41,000 ብር ነው። የአልጋው ዋጋ 41,000 ብር ነው። እዚህ ጋር ኮስሞቲክስ አለ። በስላይደር ነው የተሰራው። ሁለቱም መሳቢያ ያለው በግራ በኩል ከታች አንድ በር አለ። የተቀባው ከለር ነጭ የማይባል ሽሮማም ያልሆነ መካከል ላይ ያለ በጣም የሚያምር ከለር ነው። ሁሉም ተመሳሳይ ናቸው። አንድ ሰው እቃ ስለሆነ ኮምፕሌት ናት። አንድ መኝታ ቤት ስለሆነ ሌዘሩን በጥቁር ነው ያደረግነው። መቀመጫም አለው የራሱ የሆነ ኮስሞቲክሱ። መሳቢያም አለው ከዚህ ጋር ከላይ ያሉትን ቁልፍ አድርገንባቸዋል። ስላይደሩ በደንብ ነው የተሰራው ማለት ነው። ደረጃውን የጠበቀ ነው። ኪስ ከላይ ያላት ኪሷ አንዳንድ ነገር ማስቀመጫ፣ እንደዚሁም ዶዶራንት አንዳንድ ሽቶዎችን ለመደርደሪያ ደግሞ በጎን ያለው ቦታ። እዚህ ጋር መዋቢያ የሚሆን የራሱ መስታወት አለው። መቀመጫውም በጣም በሚያምር ሁኔታ የተሰራች ናት። ሌዘሩን እንዲሁም ስፖንጁን አሪፍ የሚባለው ነው የተጠቀምነው። ማዘዝ የሚፈልጉ ሰዎች ስልካችንን ከታች እናስቀምጣለን። በዛ ማነጋገር ትችላላችሁ። በየትኛውም ሶሻል ሚዲያ ታገኙናላችሁ ማለት ነው። የዚህ ኮስሞቲክሷ 1 ሜትር ከ20 ናት። ከፍታ እንደዛው 1 ሜትር መስታወቱ ከፍታ እንደዛ ነው እና በቂ ነው ማለት ነው ለመዋቢያ። እቃው ደረጃውን ጠብቆ ጥራቱን ፊኒሺንጉን በጣም ተጨንቀን የሰራነው። እግሮቹ ላይ ከስር ወርቃማ እግሮች ያሉት ኮሜዲኖን ኮስሞቲክሱንም እነሱን ተጠቅመናል። ቤት ሞልወል ምናምን እንዲመች ማለት ነው። ከስር ላይቱ ደግሞ የራሱ የሆነ ፈለጋችሁትን አይነት ሳምፖል መጠቀም ትችላላችሁ። መቀየር ይችላል ማለት ነው። እኛ ያደረግነው አሁን ዋርም ላይት ነው ያደረግንበት። አሪፍ ለመኝታ ቤት እሱ ስለሆነ እናንተ የፈለጋችሁትን አይነት እየቀያየራችሁ መጠቀም ትችላላችሁ። የሚያስቸግር ነገር አይደለም። አምፖሏን መቀየር ይቻላል ማለት ነው። እና ስቲከሮቹ ደግሞ አምፖሉ ጋር ሲሆን በምሽት ሲሆን ቤት ውስጥ መኝታ ቤት ሲሆን በጣም ውበት ይኖረዋል። አምፖል አጥፍታችሁ መጠቀም ነው። ማብሪያ ማጥፊያውን በአንድ በኩል ነው ያደረግነው። ቻርጅ ማድረጊያውንም በግራ በኩል ነው ያደረግነው ማለት ነው። በሁለቱም በኩል ማድረግ ያው በአንድ ሳይድ ነው ያደረግነው ማለት ነው።
አልጋው የራሱ ብረት አለው፣ ችፑድ አለው። ብረቱን እናስገባና እናሳያችሁ። ረብራቡ ማለት ነው። ይሄ ይገባል። ከላይ ችፑድ ይጨመራል። ከዛ ፍራሽን አስቀምጦ መጠቀም ነው እና አልጋው በጣም ውበት ያለው ነው። ከራስጌው በኩል ከፍ እንዲል ስለተባለን ሜትር ከ30 አድርገናል። በቂ የሆነ ከፍታ ነው ያደረግንበት። የራሱ ሜትር ከ22 ነበር እስከዛሬ የምንሰራው። በትዕዛዙ መሰረት ከፍ አድርጉልኝ ስላለ ከፍ አድርገን ነው የሰራነው። እዚህ ጋር ደግሞ አብሮ የሚሄድ ቁም ሳጥን አለ። የአንድ መኝታ ቤት ነው። አልጋ፣ ኮስሞና ቁም ሳጥኑ የተሰራው በነገራችን ላይ በኤችዲኤፍ ነው። ኤችዲኤፍ ማለት የራሱ የሆነ ከለር ያለው ሞልወል የሚቻል ቀለሙ የራሱ የሆነ ይዘቱ እኛ መገጣጠምና ጠርዞቹን ብቻ ቀለም መቀባት ወይም ቪነር መለጠፍ ነው ማለት ነው። መስቀያ ያለው እዚህ ጋር በግራና በቀኝ መደርደሪያ አልፈልግም መስቀያ አድርጉልኝ ስላለ ነው። ያው እንደ ፍላጎት ስለሚሆን ማለት ነው። በሩ ማጠፊያው አንደኛ ደረጃ ነው። ከዚህ በፊት በማጠፊያ ጉዳይ ቅሬታ ስላለ አሪፍ የሚባለው ማጠፊያ ነው የተጠቀምነው። መሀል ላይ መደርደሪያ አለ። አስፈላጊ ከሆነ መሀል ላይ እንጨምርበታለን ብለን ነው። ቁም ሳጥኑ ተፈታች ስለሆነ ከላይ ያለው ተደራቢው ለብቻ፣ በጎን ያለው አንዱ ለብቻ፣ እንደዚሁም ለመጫን እንዲያመቸን ለብቻ ነው የተሰራው። በኋላ ላይ በእግሩና ከላይ ባለው መልኩ ይፈታታል ማለት ነው። ቁም ሳጥኑ ተፈታቶ ነው የሚሄደው። እንዲሁም ደግሞ አሸገን ነው የምንልከው ማለት ነው። ራሳችን ነው የምናደርሰው። እኛ ኬሚሴ ነው ያለነው፣ አድራሻችን ወሎ ኬሚሴ ነው። ይሄ ጋር የሚሄደው ደግሞ ወደ ጭፍራ ከተማ ነው፣ ወደ ወረባቦ አካባቢ በአፋር ክልል ጭፍራ ነው የሚሄደው ማለት ነው። እዚህ ጋር መሳቢያ አለው። መሳቢያው ቁልፍ አድርገንበታል። በስላይደር ነው የተሰራው። መሳቢያው ስላይደሩ በደንብ በትክክል ስኳድራውን ጠብቆ ነው የተሰራው። እንደዛ በትክክል ካልተሰራ ቶሎ የመበላሸት አድቫንቴጁ ከፍተኛ ስለሆነ በጥንቃቄ ነው ሁሉም ነገር የሰራ ነው። በሮቹም ላይ ቁልፍ አድርገንባቸዋል። የመሃሉ ደግሞ ጀርባ ያልተዘጋው የመሃሉ ፓርት ቤት ነው ተፈታቶ ስለሚሄድ ስለማይመች ጀርባው ከተዘጋ እዛው ቤት ከገባ በኋላ ነው የሚታሰረው ማለት ነው። ጀርባው የምንጠቀመው 06 ወይም ደግሞ ወፍራሙን ኤምዲኤፍ ነው የምንጠቀመው ማለት ነው። ለጀርባ እንዳይቦተረፍ ጥራት ባለው ጋር የምንሰራው። ይሄ ደግሞ ሰፋ አድርገን የሰራ ነው። ኮምፎርት ማስቀመጫ አልከፋፈልነውም ማለት ነው። አንዱን እዚህ ጋር ደግሞ ለብቻ አንዷን አድርገናታል። በግራ በኩል በቀኝ በኩል ያለውን ደግሞ ሰፋ አድርገነዋል። ፓርቲሽን ያላደረግንበት ሰፋ እንዲል ስለፈለግን ነው። ሁሉም በደንበኞቻችን ምርጫ የሚሰሩ እቃዎች ናቸው። እናንተም የፈለጋችሁትን ዲዛይን ሳይዝ መጨመር ትችላላችሁ ማለት ነው። ከዚህም ቁም ሳጥኑ ወደ ጎን ጥልቀቱ 50 ሴንቲሜትር ነው እና በጣም ምርጥ ቁም ሳጥን ነው ማለት ነው። እዚህ ጋር ደግሞ ሜትር ከ50 አድርጋለን። አልጋው ከጎን ስፖንዳው ላይ እንደዚህ መሳቢያ አድርገንበታል። አንዳንድ ካልሲዎች ምናምን ማስቀመጫ የሚሆን በግራና በቀኝ ኮሜዲኖ አለው። ኮሜዲኖ ላይ ቁልፍ አድርገንበታል። ከለሩ በጣም የሚያምር ከለር ነው። ቆሻሻን የመቋቋም አቅም ያለው አንደኛ ደረጃ ቀለም ነው የተቀባው። እዚህ ጋር ደግሞ ከግርጌው አንዳንድ ልብሶች ምናምን ማስቀመጫ እንደዚሁም ለመቀመጫም ይጠቅማል። እዚህ ጋር የምንመለከተው ተደራቢ ግርጌ ማለት ነው። ተጨማሪ ግርጌ ነው። መነሳት መንቀሳቀስ ይችላል ማለት ነው። ራሱን የቻለ ደግሞ ከፊት ለፊት አንድ ግርጌ አለ። ይሄ አልጋውም ስር ማስቀመጥ ይቻላል። ከአልጋውም ውጭ ደግሞ ማስቀመጥ ይቻላል ማለት ነው። አልጋው አጠገብ ቢቀመጥ ያምራል። ቦታ የማይበቃችሁ ከሆነ ደግሞ ከአልጋው ውጭ ማስቀመጥ ይቻላል። አልጋውን ዲዛይኑን ወዳችሁት ይሄን ካልፈለጋችሁ ደግሞ ኮሜዲኖም ይሄንንም ካልፈለጋችሁ ብቻውን ማዘዝ ይቻላል ማለት ነው። ፍራሽም ግዛ ስለተባልኩኝ አንደኛ ኤክስትራ ቦንድድ ፍራሽ በ24 ሴንቲሜትር ተገዝቷል። አንደኛ የሚባለው ፍራሽ ነው የገዛ ነው። ከጎን ደግሞ ፍሬም አድርገንበታል። ኮስሞቲክስ ማሰራት የማይፈልግ ሰው አቅሙ የማይችል ሰው ቺም ቢያሰራ አሪፍ ነው ማለት ነው። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ቀጣይ ቪዲዮዎች ስለምንለቅ እንድትከታተሉ እንጋብዛለን ማለት ነው። ለወዳጆቻችሁ ሼር፣ አስተያየታችሁን ደግሞ ያላችሁን ስራችን ላይ ኮሜንት ላይ ጻፉልን። አድራሻችንን እና ስልክ ቁጥራችንን እናስቀምጣለን። እንዲሁም ደግሞ ላባ ትራስ ገዝተናል።
አንደኛ የሚባለው ትራስ ነው የገዛ ነው። አብሮ የሚላክ ነው። ወደ ወረባቦ አካባቢ ነው የሚሄደው አንዱ አልጋ ማለት ነው። ሶስቱ እቃ ደግሞ ወደ ጭፍራ ነው የሚሄደው ማለት ነው። አንድ ላይ የሚጫን እቃ ነው። ከጎን እዚህ ላይ አልጋ ስታሰሩ ስላይደር ብታረጉ ከጎን መሳቢያ ቢደረግበት አሪፍ ነው እና የሁሉንም ዋጋ ጽፈላችኋለሁ ማለት ነው እዚሁ ላይ። ስለተከታተላችሁን እናመሰግናለን። ሌሎች እቃዎች ማሰራት ከፈለጋችሁ ማንኛውም ከተማ ላይ እናደርሳለን ማለት ነው። ሰርተን በታማኝነት እናደርሳለን። እቃችን እንደምትመለከቱት ጥራት ያለው ነው። ሁሉንም ስራ በጥንቃቄ ነው የምንሰራው። በራሳችሁ ከለር ዲዛይን ምርጫ መላክ ትችላላችሁ። ማንኛውም ሰው የሚያሰራው የራሱን ፍላጎት ስለሆነ ማለት ነው። እና የዛሬው እቃ ይሄን ይመስላል። በሌሎች ቪዲዮዎች ኢንሻአላህ እንገናኛለን። እና የሚያማምሩ እቃዎችን ማሰራት ስትፈልጉ ወደኛ ጎራ በሉ እንላለን። እቃው ወደ ውስጥ ጥልቀት ስላለው ብዙ እቃዎች ማስቀመጥ ይችላል ማለት ነው። አድርገው ቀለሙ አሪፍ ቀለም ስለሆነ አንደኛ ቀለም ነው። መወልወል ትችላላችሁ አቧራ በሚነካ ሰዓት። እናመሰግናለን ማለት ነው።